የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እዚህ ፕሮግራም ላይ የተለያዩ ሙያ ላይ ያሉ ሰዎች እንግዳ ይሆናሉ። የዛሬዋ እንግዳ ለየት ትላለች። ዶክተርም ነች፣ ጎን ለጎን ደግሞ ሞዴልም ነች፣ የማስታወቂያ ሰራተኛም ነች፣ ቢዝነስ ውመን ነች፣ ብዙ ነገር ነች። እስኪ በቪዲዮና በፎቶ መጀመሪያ ዶክተር ፌቨንን እንተዋወቅ። I like my bitch, red bone, ass fat, jello, light skin, yellow, iced out. ሞቅ አርጋችሁ ወደዚህ ጋብዙልኝ ዶክተር ፌቨን ቢራራን ሞቅ አርጉልኝ እስኪ። ፌቨን እንዴት ነሽ? ሰላም ነው ወይ? አቀባበል እንዴት? እንኳን ደህና መጣሽ ፌቨን። እንኳን ደህና ቆየኝ ሰይፊሻ። ዶክተር እንዴት ነሽ? ሰላም ነው ወይ? ደህና ነኝ። አሁን አጠገቤ ቆማ ሳያት እንዲህ ወደ ላይ ነውና 2 ሜትር ከስንት ነሽ? ሜትር ከ75 ሜትር ከ75። ሁለቱ አንድ ላይ ሆነው ብዙ ጊዜ አጋጥሞኝ አያውቁም። ወይ ዶክተሮችን ነው ቃለ መጠይቅ የማደርገው ወይ ደግሞ ሞዴሎችን። አሁን ደግሞ ዶክተር ሞዴል ነው ስምሽ ሊባል የሚችለው የሚሉኝ አሉ። አክቹሊ ዶክተር ሞዴል አይ ቲንክ የሆነ ግሬስ አናቶሚ የሚባል ሾው አለ። አይ ዶንት ኖ ካየኸው፣ እዛ ላይ ኢዚ ስቲቨንስ የምትባያለች። ስለዚህ ዘ ሪል ላይፍ ኢዚ ስቲቨንስ ይሉኛል ብዙ ሰዎች። እንዴት ግን? ምክንያቱም ማስታወቂያ ሰራተኛም ነሽ፣ ሜዲካል ዶክተርም ነሽ፣ ጎን ለጎን ደግሞ ሞዴል ነሽ። ብዙ ጊዜ ዶክተሮች ሰፊ ጊዜያቸውን ሕክምና ላይ ስለሚያጠፉ ለነዚህ ለሁለቱ ነገሮች ጊዜ የሚኖራቸው አይመስለኝም ነበር። እንግዲህ ጊዜ አለመኖር ሁላችንም ዶክተሮች እናውቀዋለን ምን ያህል ታይም ኮንሱሚንግ እንደሆነ። ከባድ ስራ ነው ሕክምና በራሱ። ነገር ግን ለምትወደው ነገር ታይም ሜክ ታደርጋለህ። ለዛ ነው አሁን ቲክቶክ ላይ ኢንስታግራም ላይ በጣም ዝነኛ ነሽ። ምን ይላል ህዝቡ? ህዝቡ ብዙ ጥያቄው እንዴት ነው ታይም የሚበቃሽ? በቀን 48 ሰዓት አለሽ ወይ ነው የሚባለው። ምክንያቱም ማስታወቂያ ትሰሪያለሽ፣ በጣም ብዙ ኢንተርናሽናል ማስታወቂያዎችን ትሰሪያለሽ። አሁን ለምሳሌ ማስታወቂያ መቅረጽ ባለብሽ ሰዓት ወይ ደግሞ ሞዴሊንግ መስራት ባለብሽ ሰዓት ላይ ህክምና የሚፈልግ ሰው ቢመጣ እንዴት ነው የሚስተናገደው? እንግዲህ ሁሉንም ነገር ስኬጁል አለኝ፣ ፕላን አድርጌ ነው እንጂ ዝም ብዬ ነገ እንግዲህ ፌቨን ማስታወቂያ ስሪ ስለተባለ ብቻ ተነስቼ አልሄድም። ስለዚህ የምሰራው በትርፍ ሰዓቴ ነው። ኖርማሊ እንደውም ሰርጀሪ ሰርቼ ከሰዓት ወደ ሞዴሊንግ የሚሄድባቸው ቀኖች አሉ እና አንዳንዴ ደግሞ ቅዳሜና እሁድ የእረፍት ሰዓቴ ነው ለሞዴሊንግ የምሰዋው እንጂ ያው 48 ሰዓት ኖረኝ አይደለም። የሰዓት አጠቃቀምሽ ለየት ያለ ነው ለመናገር። ኑሮሽ አሁን ቻይና ነው አይደል? አዎ። ውልደትሽ አሰበ ተፈሪ? አሰበ ተፈሪ። እድገት ደግሞ እንግዲህ ቢሾፍቱም ነበርሽ አይደል? አዎ። ቻይና ከመሄዴ በፊት ቢሾፍቱ ነበርኩ። ቻይና ሄድሽው እንዴት ነው? ቻይና የሄድኩት ከልጅነቴ ጀምሮ ሜዲሲን ነበር መማር የምፈልገው፣ ዶክተር ነበር መሆን የምፈልገው። ከዛም በላይ ደግሞ ቢዝነስ በጣም ደስ ይለኛል። ስለዚህ ካናዳ ነበር ሄጄ ልማር የነበረው መጀመሪያ ሜዲሲን። ከዛ ደግሞ ስኮላርሺፕ አገኘው ዩኬ ለቢዝነስ ማለት ነው። ከዛ there was this family friend ቻይና የሚባል ሜዲሲን እና ስለሱ ስሰማ ኦኬ ቻይና የቢዝነስ ሀገር ነው፣ ስለዚህ ሜዲሲን እየተማርኩኝ ቢዝነስ ሳይዱን ደግሞ ዲስከቨር ማድረግ እችላለሁ ብዬ አሰብኩኝ ማለት ነው። እዛ ነው ቻይና ሄድኩት። አሁን ቻይና ምን ያህል ዓመት ሆነሽ መኖር ከጀመርሽ? 7 ዓመት ሆኖኛል። 7 ዓመት? ኑሮ በቻይና እንዴት ነው? ምክንያቱም ከምግቡ ጀምሮ ቋንቋው፣ ብዙ ነገሮች ከኛ ጋር ይለያያል። አልከበደሽም? መጀመሪያ ከብዶኝ ነበር አጀስት ለማድረግ። አሁን ግን ያው ቤቴ በለው ሁለተኛ ቤቴ ተላምደናል። አሁን ፌቨን የሚለውን ቻይናውያን ዶክተር ፌቨን አልከበዳቸውም? ፌቨን እንደዛ የሚላል። አንዳንዴ ደግሞ ቾኮሌት ዶክተር ይሉኛል ህፃናቶቹ። ለምን? ምክንያቱም ማይ ስኪን ከለር ላይክ ዳርክ ስለሆነ ቾኮሌት ስለሚመስል። እንደውም አንድ ፔሸንት የሆነ ጊዜ ያው ቾኮሌት ይመስላል ስቀምሰው እንዴት ነው ብላ ጠይቃኝ ታውቃለች። ውይ አሁን እኛ ቻይናውያን አንድ ይመሳሰሉብናል አይደል? ቻይናውያን ደግሞ እኛ አንድ እንሆንባቸዋለን። አይገርምም? የኔ ፊትና የወንዴ ፊት አንድ አይነት ሲሆን አሁን አይገርምም? ለቾኮሌት ለዶክተር ቾኮሌት በእናታቸው ትንሽ ለየት ያለ ነው። ብዙ እንግዶችን ሳወራ ወይ ሞዴሊንጉ ላይ
ወይ ደግሞ እንግዲህ ዶክተሩነቱ ላይ የማተኮራንት ላይ ግን ሲሆን አንቺ ብቻ ነሽ ሊባል ይችላል ወይንስ ልክ እንዳንቺ ዶክተር ሞዴል ሌላም አለን? እኔ ባርኮት ጥናት ሰው ስላጣው ነው አሉ ብዬ አስባለሁ። እኔ እስከማውቀው ድረስ አላየውም፣ ግን 100% እርግጠኛ መሆን አልችልም። ምናልባት ግን አሁን ብዙ ሰዎች አክቹሊ ኢንስፓየርድ እየሆኑ ጀምረዋል ሜድ ስኩል እያሉ ማለት ነው። እና አምግላድ ብዙ ሴቶችን ኢንስፓየር ስላደረግኩኝ በዚህ መንገድ። ምክንያቱም ሜዲሲን ላይ ስትሆን ብዙ ሰው ጀጅ ያደርጋል። ሌላ ነገር በትርፍ ሰዓት ስትሰራ እዚህኛው ላይ ፎከስ የምታደርግ አይመስላቸውም። ነገር ግን ሁሉንም እንችላለን በሚለው አሁን ብዙ ሴቶች ጀምረዋል፣ አርት ጀምረዋል፣ ሚውዚክ ጀምረዋል። ስፔሻሊ ኢትዮጵያ ስናድግ እንደዚህ ታለንታችንን ዲስከቨር የምናደርግበት ኦፖርቹኒቲ ኖሮን አይደለም ያደግነው። በራሳችን የሆነ ቦታ ደርሰን ከዛ ነው ዲስከቨር የምናደርገው። ግን አሁን ሆፕፉሊ ከዚህ በኋላ ህጻናቶች በትርፍ ሰዓታቸው ትምህርት ቤት ይሄን ብቻ ሳይሆን ታለንታቸውን ኤክስፕሎር የሚያደርጉበት አይነት የትምህርት ስርዓት ይሆናል ብዬ አስባለሁ ኢን ዘ ፊውቸር። የልጅነት ፎቶሽን እያየው ልጅም እያለሽ ታምሪያለሽ። የት ነው አሁን ይሄ? አሰበ ተፈሪ ነው። ልደቴን እያከበርኩ ነው። አይ ቲንክ እዚህ ጋር 3 ዓመቴ 3 ዓመቴ መሰለኝ። ቤተሰቦችሽ አሁንም እዛ ናቸው? አሰበ ተፈሪ? ኖ ቤተሰቦች አሁን ቢሾፍቱ ናቸው። ሙያቸው ምንድን ነው? አባቴ የሕክምና ፊልድ ውስጥ ነው ያለው። በዛ ነው እንግዲህ ኢንስፓየርድ የሆንኩት። እሳቸው ነው። እናትሽስ ሞዴል ናቸው? አይደለችም። ቢሆን እንዴት አሪፍ ነበር። እናትሽስ? My mom is a stay-at-home mom. ነገር ግን she does business as well, so she travels with me. ቻይና መታ አይታ ታውቃለች ከኔ ጋር። እና በጣም ነው ያደነቀችው እዛ ያለውን ነገር። ሴፍቲው አሪፍ ነው፣ ቴክኖሎጂው አሪፍ ነው። እና እንግዲህ ወደ ቢዝነስ እሷም ኢንስፓየርድ ሆናለች። ይሄ ትውልድ ቦታሽ ላይ ሄደሽ የተነሳሽው ፎቶ ነው ሊባል ይችላል? ይሄ የት ነው? ይሄ ቢሾፍቱ ነው። የአይምሮ እድገት ውስንነት ያለባቸው እና የአካል ጉድለት ያለባቸው መስማትና ማየት የተሳናቸው ትምህርት ቤት ነው። አክቹሊ በጣም የሚያሳዝን ሁኔታ ላይ ነው ያሉት። I was so heartbroken እዛ ሄጄ ሳያቸው እና ብዙዎቹ ልጆች ታለንትድ ናቸው። የእጅ ስራዎች ይሰራሉ፣ ብዙ ነገር ይሰራሉ፣ ይማራሉ። እና ቤተሰቦቻቸው 1 እስከ 3 መስማት የተሳናቸው ልጆች ያሏቸው ቤተሰቦች አሉ። ከገጠር ትራቭል አድርገው ቤት ተከራይተው ነው የሚኖሩት። እና ቤት ክራይ ራሱ ምን ያህል ውድ እንደሆነ ትምህርት ቤት እንኳን ቢከፍሉ አብዛኛዎቹ የአይምሮ እድገት ውስንነት ያለባቸው ኦቲዝም ያለባቸው ልጆች አሁን እነሱም በኖርማል ትራንስፖርት ወደ ትምህርት ቤት መውሰድ ይከብዳል። ሊረብሹ ይችላሉ፣ ሰው ሲነካቸው አይወዱም። እና አብሬያቸው እንግዲህ በፍቅር አንድ ቀን ለማሳለፍ ሞክሬያለሁ። ከዚህ በፊትም ቻይና ያለው የሆነ እንቅስቃሴ ነበረ ከነሱ ጋር ብዙ ኤክስፖዝ ማድረግ አልፈልግም፣ ግን የእውነት ይህን ሾው የሚያይ ሰው እነሱን መርዳት ቢችል፣ ምክንያቱም 1-2 መሄድ ቀላል ነው፣ ነገር ግን ፐርማነንት የሆነ ሶሉሽን ለነሱ የትምህርት ቁሳቁስ ያስፈልጋቸዋል፣ ብዙ ነገር ያስፈልጋቸዋል። እና ቢሾፍቱ ይገኛሉ። ምንድነው የሚባለው? ቦሌ ትምህርት ቤት ይባላል። ስለዚህ በተለያዩ ነገሮች ይህ ተቋም እንዲታገስ ጥሪ እያቀረብሽ ነው። የዶክተር ፌቨን ጥሪ ነው። ብዙዎች እግዚአብሔር ግን አሟልቶ ሲሰጣው፣ ለምሳሌ እኔ ላይና ውስጤን በተመለከተ ከላይ ልክ ውስጤ ያምራል ይላል ብዙዎች፣ ተመልካቹም ይላል። ግን እንዲህ ላይም ውስጥም ሲያምር ደስ ይላል አይደለ? ዋው እንደሚገባኝ ከሆነ ምክንያቱም ሰብአዊነቱም ላይ ያለሽ ሃርድዌርሽም ሶፍትዌርሽም አሪፍ ነው። ህዝቡም ይሄንን በጭብጨባ እያጸደቀ ነው። እንዴት ትገልጪዋለሽ ውበትን? አሁን ለምሳሌ እግዚአብሔር የሚሰጥሽ ነገር አለ፣ አንቺ ደግሞ በጥረት የምታስተካክዩ ነገር አለ። ለምሳሌ እሱ የሰጠሽ ምንድነው? አንቺ ደግሞ በሂደት ያስተካከልሽው ምንድነው? እንግዲህ እግዚአብሔር አንዴ ይፈጥርሃል፣ ከዛ በኋላ ደግሞ አለ ቤተሰብ ያሳድጋል። ኢትዮጵያዊ ስትሆን ደግሞ ጎረቤት ያሳድጋል፣ ኮሚኒቲ አለ፣ ካልቸር አለ። እሱ አሳድጎ ራስህ ደግሞ በማንበብ ነገሮችን በማወቅ ራስን ታሳድጋለህ። እና ዋናው እግዚአብሔር ነው። ራሳችን የሆነ ብንጥርም ያለ እግዚአብሔር አይ ቲንክ ባዶንን ብዬ አስባለሁ። እና ስፔሻሊ ሀበሾች እኛ ቤተሰቦቻችን ጸሎት ነው እዚህ ያለ ነው፣ በእኛ ጥንካሬ አይደለም ብዬ አስባለሁ። ቆንጆ የመሆን ጥቅሙና ጉዳቱ ምንድን ነው? ምክንያቱም አንድ ቆንጆ የሆነች ጓደኛችን በጣም ትልቅ ደረጃ ላይ ተደርሳለች ብለን ስንጠብቅ በቃ እንግዲህ ትምህርቷን የሚያቆመችበት ምክንያት ስትናገር ሀብታም አገባች።
እና ብዙ ህልሞቿ ተሰናከሉ። እንዲህ አይነት ነገር ማለት ቆንጆ ነገር ላይ ብዙ አይን ያርፍበታል። ያንን አይን ተቋቁሞ የራስን ዓላማ ማሳካት ከባድ አይሆንም ወይ? ከባድ ነው፣ በእውነት ከባድ ነው። ብዙ አጋጣሚዎች አሉ። በተለይ ልጅ ስትሆን ደግሞ ብዙ የሚያሰናክል ነገር አለ፣ ራስን ተቆጣጥረክ። ምክንያቱም ስፔሻሊ በውጭ ሀገር ስትማር ቤተሰብ አይቆጣጠርክም፣ ራስክ ነው ያለኸው። ጓደኞችም እኩዮች ናቸው። በተለይ ቻይና ሀበሻ ኮሚኒቲውን ብዙ የለም፣ ራሳችን ነን፣ ሁላችንም ወይ ተማሪዎች ነን። ቢዝነስ ላይ ያሉት ደግሞ እዛው ቢዝነስ ቦታ ናቸው፣ ብዙ አንገናኝም። ስለዚህ ከባድ ነው። የጥንካሬነት ይጠይቃል፣ የመንፈስ ጥንካሬ ወይ መንፈሳዊነት። እንግዲህ ሁሌም ጠንካራ ነኝ እያልኩ ባይሆንም ብትወድቅም ያው ፈጣሪ ያነሳሃል። የሆነ ሰዓት ላይ የሆነ ሀሳብክ ቢስትም የሆነ አስተሳሰብ ቢኖርክም ከምታየው ግን ሁሌም ፈጣሪን ማሰብ ያድንሃል ብዬ አስባለሁ ከሁሉም ነገር። እኔ ስሰማ ካምፓስም እያለች ለተማሪዎች ሜካፕ ትሰሪ ነበር። እውነት ነው? ቆይ ወደ ሞዴሊንጉ ህይወት የገባሽበት አጋጣሚ ትዝ ይልሻል? ወደ ሞዴሊንግ ህይወት የገባሁት ኮቪድ ሰዓት ላይ ነው። የዛን ሰዓት ኮቪድ እኮ ጉዳትም አለው ጥቅምም አለው። እኔ ደግሞ ኤፒሴንተሩ ላይ ነበርኩኝ ከውሃን አቅራቢያ። ስለዚህ ሎክዳውኑ በጣም ሲሪየስ ነበረ። ኧረ ተይ፣ ያኔ እዛ ነበርሽ? እዛ ነበርኩ። ወላጆችሽን አያርገኝ አይደል? አቤት መተው ሊወስዱኝ ምንም አልቀራቸው። እንዴት ግን ያን አስቸጋሪ ጊዜ አለፍሽው? ከባድ ነበረ፣ ግን የተማሪዎች ኮሚኒቲ አለ። በደንብ ማንበብ ጀመርኩኝ። የዛን ሰዓት ነው ታለንቴን ኤክስፕሎር ማድረግ የጀመርኩት። ኢንስታግራም ላይ ያኔ ነው መፖስት የጀመርኩት። ሾርት ቪዲዮ እየሰራው ሜካፕ ቱቶሪያል ራሴ ላይ እየሰራው ራሴ ላይ ተለማመድኩኝ። ከዛ ነው ሰዎች አይተው ለኔም ስሪኝ ማለት ተጀመረ እና ከጥናት እያስተጓጎሉኝ ምናምን ጀመሩ ማለት ነው። የዛን ሰዓት በቃ ክፈሉ አልኳቸው፣ እንድሰራችሁ ከፈለጋችሁ ማለት ነው። ወደ ክፍያ አለሽ? አዎ። ስለዚህ አሁን የራስሽን ሜካፕ ራስሽ ነሽ አሁን ሰርተሽ የመጣሽው? ዛሬ ማርዜል ነች የሰራችኝ። አክቹሊ ለማርዜል እንጂ ለምሳሌ አሁን የሆነ ዝግጅት ቢኖርብሽ እና በዙሪያሽ ሜካፕ አርቲስት ባይኖር ግን ራስሽ ለራስሽ አታንሽም? አዎ፣ ራሴ ነኝ የምሰራው። ቆንጆና ሜካፕ ምንና ምን ናቸው? ሜካፕ እንግዲህ አስፈላጊ ነው ብዬ አላስብም። እንደ ለመቀየር ሳይሆን ያለክን ነገር ለማጉላት አዎ፣ እንጂ በየቀኑ ካላደረኩኝ ብለክ እንትን ከሆነ ዳትስ አዲክሽን አይደለ? አሁን የመጣሽበትና የተገናኘንበት አጋጣሚ በነገራችን ላይ ለቢዝነስ ጉዳይ ነው የመጣሽው። ምንድነው ጉዱ? በዚህ በኩል ታከማለች፣ በዚህ በኩል ሞዴል ነች፣ ማስታወቂያ ሰራተኛ። እንደገና ቢዝነሱ ምንድን ነው? በቻይና የአስመጪና ላኪ ድርጅት ባለቤት ነኝ። እና እሱም የጀመረው እንዴት መሰለክ ሰይፊሻ፣ መጀመሪያ ሞዴሊንግ እየሰራው ቢዝነስ መክፈት ፈለኩኝ፣ ኢትዮጵያ ማለት ነው። ከዛ እንግዲህ ከሞዴሊንግ ጋር የተያያዘ ምንድነው ሲባል I was like ፋሽን ላይ አሪፍ ነኝ፣ ስለዚህ ለምን ቡቲክ አልከፍትም አልኩኝ። አንዳንዴ በስሜት ተገፋፍተ የምታደርገው ነገር አለ አይደለ? ማርኬት ስተዲ ሳታደርግ ከፈትኩኝ፣ ወዲያው ከሰረ። እሺ፣ እና ቆንጆ የሚሰይ ከስራት ለኛ ብቻ የተተወ ነበር ይመስለኝ። ለካ ቆንጆዎችም ይከስራሉ። ምን እንዴት ከሰርሽ? ቆይ ማርኬቱን አላጠናውም። አይ ቲንክ ማኔጅመንት ላይም ጥሩ አልነበርንም፣ ማርኬቲንግ ላይ ጥሩ አልነበርንም። ለምሳሌሽ አንድ ቆንጆ ልጅ የኛ ሰፈር ፒያሳ ድሮ ቡቲክ ከፍታ ነበር እና እሷን ለመማረክ 4 አንድ አይነት ጂንስ የሚገዛ ሰው ሁሉ አጋጥሞኛል። እንግዲህ እኔ እዚህ ስላልነበርኩ መሰለኝ። እሱ ነው። እሺ። እና ከሰረ? ከዛ እንዴት ቢዝነሱን ቀጠልሽ ታዲያ? እዚህ ማሰብ ጀመርኩኝ ስለ ቢዝነስ። ዓለም ላይ ያለውን ስኬታማ ሰዎች እዚህ የደረሱበት ምክንያት ምንድን ነው? እንዴት ነው እዚህ ጋር የደረሱት ሲባል የሰውን ችግር ሲቀርፉ ነው አይደለ? ስለዚህ እኔ እጄ ላይ ያለው ነገር ምንድን ነው አልኩኝ። ቻይናኛ እችላለሁ፣ ቻይና ነኝ ያለሁት። በሞዴሊንግ ምክንያት አሪፍ ኔትወርክ አለኝ፣ ስለ ፋክተሪዎች በደንብ አውቃለሁ። ስለዚህ እጄ ላይ ባለው ነገር ኢቨን ገንዘብ ኢንቨስት ሳላደርግ፣ ምክንያቱም ከኪሳራ ነው የምጀምረው። እንግዲህ ከምን ጀምራለሁ ሲባል ኦኬ፣ ብዙ ጊዜ ቻይና ሲመጡ ስፔሻሊ ሀበሾች ይጠይቁኛል ላይክ እንደዚህ አይነት ፋብሪካ ለምንድን ነው እንዴት ነው ማግኘት የምችለው ብለው ማለት ነው። ምክንያቱም ከባድ ነው፣ ቋንቋ አያውቁም፣ በዛ ላይ ደግሞ መጭበርበር አለ፣ ብዙ ነገር አለ። ስለዚህ ኮንታክት ፈልግላቸው ነበር። ለእኔ በጣም ቀላል ነው። ስለዚህ ለምን ይሄን ወደ ቢዝነስ አልቀይረውም አልኩኝ። ኔትወርክ ጀመርኩኝ፣ ብዙ ሰዎችን አገኘው፣ ቻይኖች፣ ብዙ ፋክተሪ ስተዲ ያደረግን እና ከዛ ነው የጀመርነው ማለት ነው። አሁን ምንድን ላይ ነው ቢዝነስሽ? ምን ላይ ነው የሚያተኩረው?
ሜንሊ የምናተኩረው ቢልዲንግ ማቴሪያል ላይ ነው። አሁን ኢትዮጵያ ካየከው ብዙ ኮንስትራክሽን አለ እዚህ መጥቼ ሳይው ራሱ እና አሁን ቢልዲንግ ማቴሪያል ሶርስ ለማድረግ ከቻይና በጣም ከባድ ነው። አንደኛው ማቴሪያል እዚህ ነው ያለው። እንግዲህ አስበው ይሄን ስቱዲዮ ራሱ ለመስራት እዚህ ጋር ጠረጴዛ አለ፣ ይሄ ስክሪን አለ፣ ፍሎር ጣራ አለ፣ መብራት አለ። ስለዚህ ይሄን ለማግኘት 2 ወር ምናምን ሊቆዩ ይችላሉ ቻይና። ስቲል ፕራይስ ራሱ በጣም ከፍ ሊልባቸው ይችላል። እኛ እንደምናገኘው አያገኙም። ብዙ ጊዜ እንደው ቻይና ሶርሲንግ ካምፓኒ ያለኝ ስላቸው የሆነ በጣም ማተርፍባቸው ይመስላቸዋል። ግን ላርጅ አይተም ስትገዛ ብዙ ጊዜ በተከታታይ ስትገዛ እኛ የምናገኘውን ዲስካውንት እነሱ አያገኙም። ስለዚህ ዞሮ ዞሮ ወደኛ ይመጣሉ ማለት ነው። ዋው! ስለዚህ እንዴ ምንድነው ሰዓትሽ እንዴ ሰዓት ይበቃሻል? ሁሉንም ነገር እኔ አልሰራም። አሉኝ ፓርትነሮች አሉኝ፣ ቢዝነስ ፓርትነሮች አሉኝ። በአንድ ሴክተር ብቻ ሳይሆን እኔ አሁን ዶክተር ስለሆንኩኝ ሜዲካል ኢኩዊፕመንትም ኤክስፖርት አደርጋለሁ። ስፔሻሊ ወደ ዩሮፕ፣ ወደ ኢታሊ ሜንሊ እዛ ላይ ያለ ነው። ወደ ኢትዮጵያም ካለ እናስተናግዳለን። ወደ ሕክምናው ልሂድ። ብዙ ጊዜ ሕክምናሽ ምን ላይ ነው የሚያተኩረው? ከረንትሊ ሬዚደንሲ እየሰራሁ ነው። ፕላስቲክ ሪኮንስትራክቲቭ አነስቴቲክ ሰርጀሪ ይባላል። ሶ ሪኮንስትራክቲቭ ሰርጀሪ እንሰራለን። በርን ፔሸንት የተቃጠለ ሰውነት በእሳት ካላቸው ማስተካከል፣ ፕላስቲክ ሰርጀሪ፣ አፍንጫ ማስተካከል፣ ቁርጭምጭሚት ምናምን። ዋው! እንግዲህ ተማሪ ነኝ መምረጥ አልችልም። አሁን ግራጁዌት ካረኩኝ በኋላ ኢን ዘ ፊውቸር የራሴ ፕራክቲስ ሲኖረኝ እችላለሁ። ግን አሁን ሁሉንም አይነት ነው የምሰራው። እንደውም አስገቡኝ ብዬ ነው። ሌላም ፕሮፌሰር ሲገባ አስገቡኝ፣ ሁሉንም ነው መማር የምፈልገውና ቻይና ላይ ፕላስቲክ ሰርጀሪ ዝም ብዬ ሳስብ ብዙ ጊዜ ቻይናውያን አይናቸውን እንደዚህ ነው ይባላል እና እንዴት አድርግላቸዋለሽ? ወይስ አሁን ቻይናውያን ምንድነው ከፕላስቲክ ሰርጀሪ ጋር በተገናኘ ብዙ ጊዜ ወደ አንቺ የሚመጣው ሕክምና ምንድነው? እንግዲህ ከአደጋ ከደረሰባቸው በተጨማሪ አንተ እንደጠየቅከው ሲንግል አይሊድ ነው ያላቸው እዚህ አይናቸው ጋር። ስለዚህ እሱን ደብል አይሊድ ሰርጀሪ እንሰራለን ማለት ነው። እንደዚህ ይላል። እንደዚህ ትሪሲዲ ናቸው እዚህ ጋር ማለት ነው። እና እሱ ነው ሞር ኮመን። ሌላ ደግሞ ራይኖፕላስቲ እንዳልከው የአፍንጫ እንሰራለን። ብዙ ነገር እንሰራለን። ፕላስቲክ ሰርጀሪ ብዙ ጊዜ አሁን ከተማችን ውስጥ እሰማለሁ ብዙ ነገር ባለም አቀፍም ደረጃ ስለ ጥቅሙም ስለ ጉዳቱም ሲወራ እሰማለሁ። አንቺ ደግሞ በዚህ እንግዲህ ስራ ላይ ነው ያለሽው። አንድ የፕላስቲክ ሰርጀን ምን አለ መሰለሽ፣ ለህቴም ለራሴም አልመክርም። ለምሳሌ ቦርጭ ማስመጠጥ ወይ ደግሞ ዳሌ ጡት መስራት ሊሆን ይችላል። እኔ ስራዬ ስለሆነ እሰራዋለሁ፣ ግን ደግሞ ሰጀስት አላደርገውም አልመክረውም አለኝ። ከሱ ሐሳብ ጋር ተስማሚያለሽ? አይ ቲንክ እንደ ሰው ይወሰናል። እንደዚህ ሶሻል ሚዲያ ላይ እየወጣው ዳሌና ጡት ተሰሩ አልልም። ነገር ግን አንድ ሰው ፕሮፌሽኑ የሚጠይቀው ከሆነ ያ ቦታ የሚረብሸው ከሆነ አሁን ለምሳሌ ሰው ናቹራሊ ሂፕ ዲፕ ያለው ከሆነ የፈለገ ስፖርት ብትሰራ አይስተካከልም። ኢዘር ሰርጀሪ ነው ወይ ደግሞ መቀበል ነው። ሶ ራሱን መቀበል ላልቻለ ሰው እንግዲህ ኦፕሽኑ አለ፣ ግን አልመክርም። እንደዚህ ስሩ እያልኩ አላስተዋውቅም። ልሰራ ብሎ ከመጣ ግን ሰራለሁ። ቦርጭ ትመጫለሽ? አሁን ይሄን መጠጣል? ባለፈው ልመጠጥ ሄጄ ዶክተሩ አየውና ምን ቢለኝ ጥሩ ነው ይሄ በሽንት ቤት መኪናው ካልሆነ ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ዴሉክስ ፕሮፐርቲስ የሚገባዎት ዘመናዊነት። እኔ ምልሽ ከምትመጡት እኔ በጂም ባስተካክለው ይመከራል ወይንስ አቋራጩ ነው ጥሩ? እኔ በጂም ብታስተካክለው እመክራለሁ። ጤናማው መንገድ እሱ ነው። ነገር ግን ሰዓት ከሌለ ፈጣን አስቸኳይ መንገድ የሚፈልግ ሁሉም ሰው ከባድ ስራ አይፈልግም አይደለ? አቋራጭ መንገድ ካገኘ በአቋራጭ ነው የሚሄደው። ይሄ ኦፕሽን አለ፣ ግን በናቹራል መንገድ ብታጠፋው ይመከራል። በጣም የሚገርምሽ አሁን ደባደቦ ከንፈር በእኛ ጊዜ ስድብ ነበር።
አሁን ደግሞ እነ ካርዳሺያን ምናምን ሳይ ፎቶ እያሉ ጌጥ ሆነ። ቀን ወጣልን። እንኳን ደስ አለ። ከንፈር ሁሉ ይሞላል እንደዚህ ነገር ያበጠ ከንፈራውን ጌጥ ሆነ። ይሄ ራሱ የሆነ ሳይድ ኢፌክት የለውም? ችግር የለውም? ሶ ፊለር ላይ አሁን ምን መሰለክ የመጣው ድሮ ሃይላሉሮኒክ አሲድ ተብሎ ሲታወቅ ዲዞልቭ ያደርጋል ነው የሚባለው ማለት ነው። አሁን ግን ኤምአርአይ ሲመጣ 12 ዓመት የሆነ ስተዲ አየሁኝ። 12 ዓመት ኢንጀክት ተደረገ የነበረ ሴት ዲዞልቭ ይሆናል ተብላ ነው። ግን ኤምአርአይ ላይ ሁሉም አለ፣ እንደውም ደብል ሆኗል ተስፋፍቶ ማለት ነው። ስለዚህ ያ ሜክ ዩር ስተዲ ምንም ነገር ከመስራታችሁ በፊት ነው የምለው። ጉዳት አለው፣ ዴፊኒትሊ ጉዳት አለው። በተለይ ፊታችሁን አሁን ፊለር የምትሰሩ ከሆነ ያ ወደፊት ኢቨን ፌስ ሊፍት ለመሰራት ካረጁ በኋላ በጣም ከባድ ነው የሚሆነው። ለዶክተሩ በጣም ነው የሚያስቸግረው። አሁን ባለፈው ፀጉሬን ላስተክል አንድ ቦታ ሄጄ ዶክተሩ አየሁ እና ካረገ በኋላ ሰይፉ ፀጉርህን ከመታክልልህ ፊትህን በወጥረልህ ይሻላል የሚል መልስ ነው የሰጠኝ። ማለት ለካ ይሄ መስመር ሁሉ የሚጠፋበት አዲስ ቴክኖሎጂ መጥቷል አለ እና በአዲስ መልክ ከህዝቡ ጋር ልትዋወቅ ነው ማለት ነው። ፊቴን ሌላ ሰይፉ ነው የሚባለው ልጁ ነው ልጁ ግን ቴክኖሎጂ የራሱ የሆነ ጠንካራና ደካማ ጎን አለ። ጠንካራ ነገር አለው ዴፊኒትሊ። አሁን አክቹሊ ፕላስቲክ ሰርጀሪ ብዙ ሰው ክሪቲሳይዝ ያደርጋል እንጂ አርቲስቶቻችን ትንሽ ወደ 40 ምናምን ሲሄዱ እንዴ አረጀች ይባላል እና ያው ሰው ናቸው እንደኛው። ስለዚህ በጣም አነሰሰሪ ፕሬሸር ያሳድራል እነሱ ላይ ማለት ነው ወደ ሌላ ነገር እንዲገቡ። ስለዚህ ህዝቡ ማቀባበሉ ላይ ሰው ናቸው እንደኛ ወደሚለው ቢገባ አላለሁ። አሁን ይሄን ፎቶሽኒው እስኪ በቃ ትክክለኛ ኢትዮጵያዊ ውበት ነው። የት ነው አሁን ይሄ ያንግሾ የሚባል ተራራማ ቦታ ነው። ያው ቻይናው ነው የቻይና ተራራ አቋለው ጉሊን የሚባል ፕሮቪንስ ነውና በጣም አሪፍ ሰዓት ነበረኝ እዛ ላይ ተራራ ሁላ ወጥቻለሁ። ምን ሆቢ ያለሽ? አሁን እንደነገርሽኝ ዶክተር ነሽ፣ ህክምናው ላይ ማስታወቂያ ሰራተኛ ነሽ። እያየው ነው እንግዲህ በጣም በሚገርም ሁኔታ እንግዲህ ከ30 በላይ ኢንተርናሽናል ማስታወቂያዎች ላይ ሰርታለች ዶክተር ፌቨን። በጣም እውነት አሁን ከሰራሹ ማስታወቂያ ማለት ይሄ አንዱ ነው አይደል? ይሄ አይ ቲንክ ለኤሌክትሪክ ቱስብራሽ ነበረ። እስኪ ማስታወቂያ መርቀልን ጣመኝ። ይሄ ማስታወቂያ ነው። ይሄ ደግሞ ላይፈን የሚባል ሄር ድራየር ነው። ዋው ደስ ይላል በጣም። የፊልም ትወናም ትሞክሪያለሽ? ለፊልም ትወና ተጠይቄ አውቃለሁ፣ ግን ቀረጻ 2 ወር ምናምን ይወስዳል። እንደዛ አይነት ሰዓት ደግሞ የለኝም። ለዛ ደግሞ ያው ታካሚዎች አሉ፣ በዚህ በኩል ደግሞ ቢዝነሱ አለ፣ በዚህ ብዙ ኮኖ ስራሽ አለ። ሀብታም ነሽ? ወደዛ እየሄድኩኝ ነው። ሀብት ላይ አሁን ለምሳሌ ግብ አለው። አሁን ኮንዴ ጋር ስነጋገር ነበረ። አሁን እሱ ትልቁ ግቡ የብሔራዊ ሎተሪ አገልግሎት በዕጣ መልክ ያቀረበው 50 ሚሊዮን ነው። 50 ሚሊዮን እንደሰራው በቃ ቁጭ ብዬ ነው መብላት፣ ከዛ በኋላ ስራ የሚባል ነገር አልሰራም፣ በቃ ህልም የመጨረሻው እሱ ነው ብሏል። የዶክተር ፌቨን ህልም አለ እንደሚቀመጥ? ለኔ ህልሜ አሁን የምሰራው መልቲፕል ስራ አለ። ሞዴሊንግ ላይ ያለው ቢዝነስ ላይ ያለው፣ ግን ጎሌ በሙያዬ መስራት ነው። የራሴ ሪኮንስትራክቲቭ ኤንድ ዲያግኖስቲክ ሴንተር እንዲኖረኝ እፈልጋለሁ። ስለዚህ አሁን ኢትዮጵያ ታያለክ ብዙ አደጋ ይደርሳል፣ ህጻናቶች በብዙ ዲፌክት ይወለዳሉ። ነገር ግን አገር ውስጥ ህክምናውን አክሰስ ማድረግ በጣም ከባድ ነው። ስለዚህ እንደዚህ አይነት ነገር ባመቻች ለኔ የራሴ ዲያግኖስቲክ ሴንተር ቢኖረኝ በቅርብ ይኖረኛል ብዬ አስባለሁ። ያ ነው ስኬት ለኔ ብዬ አስባለሁ። ከተማርኩት ደግሞ ለወገኔ ሲሰጥ ማለት ነው። አጭር ጥያቄ አጭር መልስ። አግብተሻል? አላገባውም። ለመሰለሽ ዳይሬክተሬ አሉላ ቀጣዩን ፎቶ ምን ነው ፈረሱን ባረገኝ እያለ ነው። ሰው ፈረስ መሆን እስኪመኝ ድረስ አሉላ ላሉላ ሰው አመለሽ። ይሄ ምላሽሽ መሰለኝ ዳይሬክተሬን ፈረስ እንዲሆን እስኪመኝ ድረስ አድርጎታልና ምን ላይ ስጫዋ አሉላ
ሰው ፈረስም ወንት መችላል። የምን ማስታወቂያ ነው? ማስታወቂያ ነው ወይስ ፎቶ ነው? ይሄ ፎቶ ሹት ነው። ተራራ ላይ ወተን ነው አክቹሊ ሹት ያደረግነው። 43 ዲግሪ ሴንቲግሬድ ነበረ። በጣም ነበር የሚሞቀው እና ያ እንግዲህ ሞዴሊንግ ስትወድ እንደዚህ ነው። ከዛ በኋላ እንደውም ታምሜ ሁላ ነበረ ራሴን። ያ አሁን ለምሳሌ ቅድም እንደነገርሽኝ ነው በህይወት ከልጅነትሽ ጀምሮ እስካሁን የመጣሽበት መንገድ አለ። ፈተና አጋጥሞሽ ያውቃል? ለምሳሌ እቺ ቆንጆ ልጅ ዶክተር ፌቨን ተርባ ተጠምታ ተቸግራ ታውቃለች? አዎ አይ ቲንክ 3ኛ ዓመት ሜዲካል ስኩል እያለው መሰለኝ ፋሚሊ ኦብቪየስሊ የሚችሉትን አድርገው ይልኩዋል ወደ ውጭም ሲልኩ ምናምን እና የሆነ ሰዓት ላይ ተሰራ ምናምን እና ከመክሰሪ በፊት ነው እሱ በቃ አይጋድስ ካሁን በኋላ አታስቡ ትላለች። ራሴን ችያለሁ ማባባ ታልሽ። እሺ ከዛ በኋላ ኪሳራው ሲመጣ እንግዲህ ከሰርኩ ብላ አትመለስም። ስለዚህ አያቱ ቶሎ ብዬ ከዛ ውስጥ መውጣት ነበረብኝ ማለት ነው። ስለዚህ በዛ አጋጣሚ አስቸጋሪ ሁኔታዎችን አለፍሽ? አልፌያለሁ በደንብ። ብዙ ጊዜ እንግዲህ አሁን እኔም ብትጠይቂኝ ታሜተኛውበት ህይወት እግዚአብሔር እንደገና ሁለተኛ እድል የሰጠኝ አጋጣሚዎች አሉ። የዶክተር ፌቨን ምንድን ነው? ታሜተኛውበት ጊዜ አልነበረም እግዚአብሔር ይመስገን። ግን አውት ሴ ብዙ ጊዜ ወድቀት እነሳለሁ። እዚህ ጋር ማውራት ማልፈልጋቸው ብዙ ነገሮች አሉ። ግን ምናልባት ለሌሎች ካስተማረ ብዬ ነው። አይቅር የህይወትሽ ጣውረድ ብዙ ጣውረድ ውስጥ አልፌያለሁ። ነገር ግን ወደፊት ምናልባት የሆነ ቦታ ደርሼ ጎሌን ሂት ካደረኩኝ በኋላ ያደርጋለሁ ያስባለሁ። ታሪክሽን በመጽሐፍ መልክ የማሳተም እቅድ አለሽ? ጥሩ እጽፍ ነበር ድሮ፣ ግጥም በደንብ ነበር የምጽፈው። ቫዮሊን ሞክሬያለሁ የሆነ ሰዓት ላይ። ከዛ በኋላ ነው እንደውም ሞዴሊንግ ራሱ ዲስከቨር ያደረኩት። ሁሉንም ነገር ነው ሞከር ደስ የሚለኝ። ስለዚህ ያ መጽሐፍ ላይም እጽፍ ነበረ። እንግዲህ አሁን ኤዲተር ያስፈልገኛል ዴፊኒትሊ። ወደፊት እስኪ እናያለን። ምክንያቱም አሁን የምትለቃቸው ቪዲዮዎች ላይ እዚህ ጋር ዶክተር ሆነሽ ሕክምና ላይ ያለ ሲሪየስ ነው። ከዛ ደግሞ በጡት መያዣና በፓምፕ ደግሞ ሌሎች ነገሮችና ሰዎች ከዚህኛው ጫፍ ወደዚህኛው ጫፍ ሲያዩሽ እርግጠኛ ነኝ ጥሩ አስተያየት የሚሰጥ እንዳለ ሁሉ ደግሞ ሞራል ሊነካ የሚፈልግ አይነት አስተያየት ደግሞ የሚሰጥም ይኖራል። ያ እንዴት ነው የምትቋቋመው? እኔ የሆነ ነገር ስሰራ አምኜበት ነው የምሰራው፣ ወድጄው ነው የምሰራው እና ዶክተርነት ማለት የተከበረ ስራ እንደሆነ በዛ በውጭው ሀገር ታውቃለህ አንተ ሞዴሊንግ ምን ያህል የተከበረ ስራ እንደሆነ ማለት ነው። ስለዚህ ሁለቱም ላይ ያለው ሁለቱም ላይ ጎበዝ ነኝ። ስለዚህ ዋይ ናት። አሁን ጥያቄ ምናልባት ሞዴሊንጉ አለ፣ እዚህ ጋር ደግሞ ሕክምናው አለ። በገቢ የትኛው የተሻለ ነው ለዶክተር ፌቨን? ሜቢ ሕክምናው። ዋው! ለሕክምና በእናታችሁ በጣም ለሰ የሆነ ሰው መጥቶ አርጎ ማለት ነው ምረጪ ከሕክምና ወይ ከሞዴሊንግ ቢል የዶክተር ፌቨን ምርጫ የትኛው ነው? የግድ መምረጥ አለብኝ? ግድ አንድ። እንግዲህ አሁን እያረጀው ስለሆነ ሕክምና መርጣለሁ ማለት ነው። ሕክምና እንዴ የምትሰራቸው ማስታወቂያዎች በአብዛኛው ክላስ አላቸው። ብዙ ማስታወቂያ ሰርቻለሁ። እዚህ ኢትዮጵያ የሚታወቁ ብራንዶች ሃይሰንስ፣ ቴክኖ፣ ኢንፊኒክስ በጣም ብዙ ብራንዶች ሰርቻለሁ። በተለይ ቻይና ሎካል የሆኑ ኢንተርናሽናል የሆኑ ለፍሬንች ብራንዶች ሰርቻለሁ። ለቬራ ዋንግ ወክ አድርጌያለሁ 2 ጊዜ። ስለዚህ ያ ቅድም እንዳልሽው ነው እንግዲህ ቻይና ለሕክምና በሄድሽበት አጋጣሚ ቤተሰብ ያለውን ነገር እያደረገ ተማሪልኝ አለ። ከዛ በኋላ ዶክተር ፌቨን ሞዴልም ሆና ዶክተርም ሆና ጥሩ እንግዲህ ተምሳሌት ሆና አሁን እዚህ ወንበር ላይ ተቀምጣለች። ለቤተሰቦቿ ምን አደረገች? ሆፕፉሊ በቅርቡ ቤተሰቦቼን ሪታየር ማድረግ ፈልጋለሁ። ጡረታ እንዲሆን። እሺ። እና ያ እስኪ ደግሞ እኛን እዚህ ጋር ደርሰነውናል። ከዚህ በኋላ ደግሞ እኛ ሪስፖንሲቢሊቲ ነው የሚሆነው። ስለዚህ ምኞቴ እነሱ ደስ ብላቸው ትራቨል እንዲያደርጉ በቃ ስራ ምናምን በቃ ካሁን በኋላ ብዬ ማለት ነው። ያ ነው ለኔ ስኬት የሚሆነው። ለዚህ እኮ ነው ሴት ልጅ ወልድ 3ኛ በጣም ደስ ያለኝ። ይሄ ነው ዋናው ጥቅሙ። ዶክተር ፌቨን ወላጆች ካሁን በኋላ ቀሪ እድሜያቸውን አገር እያዩ በደስታ እንዲኖሩ ደርሼላችኋለሁ እኮ ነው የተባሉት። እንዲህ ለመባል ያብቃችሁ። እዚህ አፍጠው እንደዚህ
ደስ ሲል አይዟችሁ ጦራችኋለሁ አይነት ስሜት አለ። ምን ያስደስትሻል? አሁን ከነዚህ ነገሮች ውጭ የተለየ ሌላ ሆቢ አለ? ጂም ሰራለሁ ሁሌም። ያየው ነበር። ምን ለማጥፋት ሳይሆን አንድ ቀጭን ጓደኛ ያለኝ ጂም ይሄዳልና ምን ለማጥፋት ነው ስለው ገንዘብ ለማጥፋት ይላል። ያንቺ ያለውን ነገር እዛው ላይ ለመያዝ ደግሞ ሰርጀሪ ላይ ብዙ ሰዓት እንቆማለን እና ስፖርት ሳልሰራ 1 ወር ምናምን ከቆየው ትንሽ ይደክማል። ቆሞ 8 ሰዓት አለ 6 ሰዓት የሚሰራ አለ እና ሞይ ጥንካሬ ይሆነኛል እኔ። በዛ ላይ ደግሞ ደስ ይለኛል። ከሰርጀሪ በኋላ ሞዴሊንግ ካልሄድኩኝ ጂም ነው የሚሄደው እና ቦክሲንግም ሞክራለሁ። እስካሁን አትናገሪም እንዴ? ካለቀ በኋላ ነው ያስቀየምኩሽ ነገር አለ? የለም። ለዛ የሚያበቃ ነገር አልተናገርኩም አይደል? ከዚህ ቃለ መጠይቅ ምን ይቆረጥልሽ? በኋላ እነግርሃለሁ የት እንደሚቆረጥ። እየደበደብሽ አለልኝ። ኧረ ጎበዝ። ምን እንደሚቆረጥ በኋላ እንነጋገራለን። ምንድነው ቦክሲንጉ? ቦክስ ትደበደቢያለሽም? መጀመሪያ ደበደብ ነበር፣ አሁን ደበድባለሁ። አሁን ጥሩ እየሆንሽ መጣሽ? እዛው ቻይና ነው? እዛው ነው። አንዳንድ እንግዲህ ቆንጆ ስትሆኝ የማትደራደሪባቸው ነገሮች አሉ። እንኳን አንቺ ይቅርና እኔ ራሴ ጥርሴን ወደዋለሁ። እንደው አስበሽ አታውቂም? እንደው ገበያዬ ሊዘጋ ይችላል የሆነ ቡጤ አርፎብኝ ብለሽ? አስቤያለሁ፣ ግን ያው ፊቴን እንዳትመቱኝ እላለሁ ወይ በደንብ እከላከላለሁ። እንዴት ቦክስ ውስጥ ገባሽ? ጂም ሲሄድ እዛ ጋር ቦክሲንግ የሚያስተምሩ አሉ። አንድ ቀን ሞከርኩት፣ ከዛ በደንብ ወደድኩት ማለት ነው። በነገራችን ላይ አንድ ቦክሰኛ ቃለ መጠይቅ ሳደርግ ምን እንዳለኝ ታውቂያለሽ? ቦክሰኛ እንዴት ሆንክ ካልኩት ስለ ጊዜ በፍቅረኛዬ ምክንያት ነው። እንዴት? አይ በጣም ነው የምታምረውና አንዱ ሲያት ሲላከፍ ስመታ ሲመጣ ስመታ በቃ ጧትና ማታ መደባደብ ሆኖ ስራዬ ይሄው አሁን በ65 ኪሎ ግራም ፕሮፌሽናል ተወዳዳሪ ሆኛለሁ አለኝ። እንደዛ መስሎኝ። የሚደርስብሽ ነገር ያጋጠመሽ ነገር አለ ካሁን በፊት? በድብድብ አልገባም። እንደማቀው ድብድብ ውስጥ አልገባም። በጣም አልፈልግም። ሰዎች አካላዊ ጥቃት ሊያደርሱብሽ ሞክሮ ያውቃሉ? እስካሁን የለም፣ እግዚአብሔር ይመስገን። ካሁን በኋላማ እንዴት ይኖራል? ካሁን በኋላ አይኖርም አይደል? ምክንያቱም አሁን በጸባይ ነው፣ በቦክስ ረቂቅ ነች። የፈለገ ነገር ይመጣል። ነገሩ እኮ መደባደብ አሁን ፋሽኑ አልፏል። አዎ። እንደዚህ አይነት ሐሳብ ሳልመጣልሽም ምን ቦክስ ምን ያረጋል? ምን ያረጋል? አክቹሊ አሁን ሶሻል ሚዲያ ላይ ብዙ ሰው አቀባበሉ ገርሞኛል። ቲክቶክ ላይ አሁን አዲስ ነኝ፣ በጣም ደስ ብሏቸው ነው ሁሉንም ነገር የሚያዩትና ብዙ ጊዜ የምናየው ነገር አለ አይደል? አንድ አቅጣጫ ላይ ብቻ ከሆንክ በቃ እዛ ላይ ነው ሰው እንዲያውቅ የምትፈልገው። ግን ሁሉንም ነገር እስኪ ሞክረን የትኛው ላይ አሪፍ እንደሆነ እንየው። አይታወቅም እኮ እኔም በዚህኛው አቅጣጫ ሄጄ ሞዴሊንጉ ላይ እዛው ልቀር እችል ነበር፣ ግን ፕራዮሪቲን በደንብ ማቀሰው ስለሆንኩኝ ነው እዚሁ የቀረሁት ማለት ነው። ግን አይታወቅም፣ አንዳንድ ሰው ላይ ደግሞ ሞዴሊንጉ በደንብ እስከሰራለት አሪፍ ከሆነ ዋይ ናት። እንኳን ደስ ያላችሁ። እንኳን ደስ አላችሁ ለማለት ፈልጋለሁ። እነሆ በትሬዲንግ ስልጠና ፈርቀዳጅ የሆነው ክራፍት ትሬዲንግ የሶስተኛ ዙር ምዝገባውን ጀምረዋል። በዋነኝነት የምንሰጣቸው አገልግሎት ስቶክ፣ ፎሬክስ፣ ክሪፕቶና ፊውቸርስ ናቸው። ክራፍት ትሬዲንግ በጣም ነው የተጠቀምኩት እኔ በክራፍት ፕሮፊታብል በሆነ መልኩ የኛ ኮሚኒቲ ተጠቃሚ እንዲሆን በቀጣይነት ወደዛ ትራንዚሽን እንድናደርግ ነው። ኑና በ2 ወር ስልጠና ወስደው በኮንፊደንስ ትሬድ ያድርጉ። ክራፍት ትሬዲንግ በኮንፊደንስ ኢንቨስት የሚያደርጉበት ብቸኛው አማራጭ። አሁን በቻይና ምንድነው? አሁን የቻይና ምግብ ትሞክሪያለሽ? አዎ እችላለሁ፣ እሰራለሁ። የቻይናዎቹንም ሲየኛ ሁለቱንም እችላለሁ። ጎን ለጎን ሙያም ላይ ጎበዝ ነሽ። አልታማም፣ እንደ እናቴ ባልሆንም። ለምሳሌ ባለፈው ባንኮክ የሄድኩበት አጋጣሚ ላይ መንገድ ላይ ጉንዳን ጥብስ አየሁ እና በረሮም አለ በምግብ መልክ። እነሱ እኛ የምንጸየፋቸውንና ድስታችን ውስጥ እንዳይገቡ የምንከድንባቸውን ቀቅለው ይበሏቸዋል ወይ ይጠብሷቸዋል። እና በጣም ለየት ያለ ነገር ምን አጋጠመሽ? እስካሁን መልመድ ያቃተሽ? ያው የምፈራውን ነገር ሁሉ አልሞክርም፣ እመርጣለሁ። ግን
በዚህም ላይ ደግሞ የተወሰነ ደፋር ነኝ ትንሽ ሲፉድ ላይ። የምን ነገር ደፈርሽ እና አሁን ደግሞ ለራቀኝ ግድ የለም። እሺ እንግዲህ ኢትዮጵያ ምናምን የሚያስብል ነገር ቺክን ፊት አለ አይደል? ይሄ እግሩ አንድ ቀን ሞክረናል ከክላስሜቶቼ ጋር። ቺክን ፊት? የምን ቺክን? የዶሮ እግር አለ እንደዚህ። ኦ ጎበዝ፣ ምን መሰለ ያለቻችሁ እግሩ አለ አይደል? ከዚህ በታች አጋጥሞኛል። ይሄን ጥፍር ቀለም ይቀቡትና ውስጣን በጣም በሉታል። ሞከርሽው? ብዙ አይጣፍጥም። አይ ቲንክ በጣም ደረቅ ነው። ስለዚህ አንድ ቀን ብቻ ሌላ ነክቼ አላውቅም። መንቆራሪት ምናምን በዚህ እንኳን እበልጥሻለሁ። እንቁራሪት እግር በልቻለሁ። በእውነት እንዴት ነበር? በጣም ነው የሚያስጠላው። 4 ቀን ምግብ አልበላውም። የሞከርኳቸው ነገሮች ልዘርዝርልሽ። የግመል ወተት ጠጥቻለሁ። አስንቁኝ እንጂ። ተርኪ በጣም ነው የበላሁት። ተርኪ አሁን እሱ በጣም ቆንጆ ነው፣ ግን ውድ ነው። ቻይና ምንም አይልም፣ ርካሽ ነው። ከዛ ውጪ ሁልጊዜ በሐሜት የሰው ስጋ በላለሁ። ይሄን አመሰግናለሁ ስላዳመጣችሁ። አንቺ በቃ ይሄን ብቻ ነው በቃ የቺክኗን ብቻ። አይ ሆትፖት እንግዲህ ቻይና ኬርክ ሞክረ ይሆናል። እዛ ቦታ ላይ የተቀላቀለ ነገር ካለ አላውቅም እንግዲህ። ብዙ ጊዜ እኛ ኢትዮጵያውያን የተወሰነ ምግብ ስለምንበላ ነው ኑሮ የተወደደብን። እውነት ነው። በነገራችን ላይ ይሄንን ነገር አሁን ቻይና ወይ ዘይት አድርገው የሆነ ነገር ይበሉታል። እኛ አጥራችን ላይ ምናምን የሆነ ጢባጢቢ የምንጫወትበት በልጅነታችን እሱ ላይ የሆነ ነገር አድርገው ይሁን በቃ ብዙ አማራጭ አላቸው፣ ብዙ ነገር ይሞክራሉ። እርግጥ እምነቱ አለኝ ሀገር። ከእምነቱ ባሻገር ግን የተለየ ምግብ ለመሞከር ደፋሮች አይደለንም ይባላል። አይደለንም። ለምሳሌ አሁን የኔ ክላይንቶች ይመጣሉ ቻይና እና ሀበሻ ሬስቶራንት ወሰጂኝ ነው የሚሉት። እንግዲህ ከኢትዮጵያ ሄዶ እዛም ሀበሻ ሬስቶራንት ነው የሚሄደው እና ትንሽ አንዳፈርም። ከኢትዮጵያ ወደ ኢትዮጵያ ነው። ከኢትዮጵያ ወደ ኢትዮጵያ። የሚገርምሽ ፈረንሳይ ሄዷል ማሲንቆ ተጫዋች ወንዴ። ከዚህ ሲሄድ ወደ ግማሽ ጆንያ ድርቆሽ ይዞ ነው ሄደ። አስበሽዋል? ሰው እንዴት እንጀራ ፍለጋ እንጀራ ይዞ በፕሌን ይሄዳል? አይከብድም? ግን ምንድነው በቃ አይወጣልንም። ስለ ምግብ ፍቅራችን ባካችሁ። ኢትዮጵያዊ ምግብ በምንም የማይተካው። በህይወትሽ ያጋጠመሽ ለየት ያለ ነገር አለ ማትረሺው? እንደው ቃለ መጠይቅ ሰይፉ ላይ ስቀርብ ይሄንን ነገር ሼር ባረጋቸው የምትይው ነገር አለ? በህይወቴ ያጋጠመኝ ቅድም እንዳልነው መግለጽ ወደፊት አወራዋለሁ ብዬ ያልኩት ነገር አለና ሜዲሲን ላይ ጊቭ አፕ እስከ ማድረግ ተስፋ እስከ መቁረጥ ድረስ ብዙ ነገር ሀፕን ያደርጋል። ብዙ ጊዜ ሰው ውጪ ሄደክ ስትማር ሳይክ በቃ ሁሉም ነገር ቀሎ ምናምን ነው የሚመስለውና እዛ በራሱ ቻሌንጅ አለው። ቤተሰብ የለም፣ ሰፖርቲቭ ጓደኛ ላታገኝ ትችላለህና ወይ ቢቀርስ የሚባል ነገር አለ እንዴ የምመለስበት ሀገር አለኝ እኔ የምትለውና በዛ ውስጥ ግን ተቋቁሜ ያልፌ እዚህ ደርሻለሁ። እንግዲህ ያኔ ተስፋ ብቆርጥ እዚህ ጋር ያለችው ፌቨን አትኖርም ነበር ማለት ነው። ስለዚህ ተስፋ አትቁረጡ፣ ከህልማችሁ ጋር ለመገናኘት ሁሌም ጠንክሩ ነው መልእክቱ። በገባኝ እንደዛ ነው። ቻይናዎች ላይ አሁን ስምሽ ማን ነው? ፊቫው ነው ወይስ ፌቨን? ቻይናኛ ስም አለኝ። ማን ነው? ሊጃ። ልጇ ነው ወይስ ሊጃ? ሊጃ። ለምን ሊጃ አሉሽ? ሊ የተለመደ እንግዲህ ሹር ኔም ነው እንደ ብሩስ ሊ። እንደ ብሩስ ሊ። ጂያ ማለት ደግሞ ያው ቆንጆ ወይ ደስተኛ መልካም እንደማለት ነው። ሊጃ ሰይሊና ሊጃ በጣም እንደ ሰይሊ ሊጃ። እኔ ግን ቻይና አሁን እንግዲህ ለአመታት ኑሮሽ እዛ ሆኗል፣ ስራ እዛ ሆኗል። እንዴት ነው አሁን ስለ ኑሮ ስታስቢ ቀጣይ ህይወትሽ? ፌቨን እስካሁን የመጣችበት መንገድ አለ። ካሁን በኋላ እስከሷ ምን አዲስ ነገር እንጠብቅ? ካሁን በኋላ እዚህም የመጣሁት ቢዝነስን ኤክስፓንድ ለማድረግ ነው፣ ሞር ኔትወርክ ለማስፋት። ግን ወደፊት የምታዩኝ ዴፊኒትሊ የራሴ ዲያግኖስቲክ ሴንተር ወይም የምርመራ ጣቢያ ነው የሚባለው እና ሪኮንስትራክቲቭ ሴንተር አንድ ጋር ከፍቼ አፎርድ ለሚያደርገው እንደዚህ ከፍሎ ለሚታከመው በሽተኛ ሳይሆን ምንም አቅም ላይ የሌለው ሰው ደግሞ የሚበቃ አይነት ሴንተር ከፍቼ ታዩኛላችሁ ብዬ አስባለሁ ከእግዚአብሔር ጋር። ሐኪምነት ማለት መሰጠት ነው።
ለፔሸንቶች ራስን ሰተክ ነው። አንዳንዴ ከቤተሰብ ጋር በዓል አታሳልፍም፣ እንቅልፍ ማጣት አለ። በጣም ብዙ ሳክሪፋይስ አድርገ ነው እንግዲህ ሐኪም የምትሆነው። ኢቨን ቶ ስራ መስራቱን ብቻ ሳይሆን እዛ ለመድረስ 7 ዓመት ተምረ ነው እንግዲህ ዶክተር የምትሆነው። ስለዚህ ኦፍ ኮርስ አይመጣጠንም ክፍያው። እንግዲህ ይህን ለመቅረፍ እንግዲህ እኔ አንድ ሰው ነኝ። ወደፊት ዲያግኖስቲክ ሴንተር ሲከፈት ኦብቪየስሊ ለራሴ ዶክተሮች ነው ኦፖርቹኒቲ ማመቻቸው እና አክቹሊ ፕሮፖዛላችን ላይ ያሰብነው ነገር አለ። እዛ ቻይኒዝ ዶክተርስ ሁሉም ነገር ተመቻችቶላቸው ነው የሚማሩት። አክቹሊ ራሴን ላስገባ በደንብ አለ እዛ እንደዚህ እጥረት አለብን አይልም። ኢኩዊፕመንት ቢባል ቴክኖሎጂ ቢባል እና እዛ ያለውን ወደዚህ አምጥተን ከቻይኖች ደግሞ ወደ ኢትዮጵያኖች የልምድ ልውውጥ የሚደረግበትን መንገድ ማመቻቸት ፈልጋለሁ። ኦልሬዲ ከቻይኖች ጋር አውርተነዋል አክቹሊ እና እነሱም ደስ ይላቸዋል እንደዚህ አይነት ነገር። አሁን የኢትዮጵያ ዶክተር ሆኖ እንግሊዘኛ አይችልም ቢባል ይሳቀበታል። ቻይና ውስጥ አሁን እንግሊዘኛ ጆሮአቸውን ቢቆርጣቸው የማይሰሙ ዶክተሮች አሉ አሉ። በራስ ቋንቋ ዶክተር መሆን ይቻላል? በራሳቸው ቋንቋ ነው ዶክተር የሚሆኑት። እዛ እንግሊዘኛ አይ ቲንክ ኦፕሽናል ነው። እንግሊዘኛ መፈተን ያለባቸው ፈተና አለ። ያው ለፈተና ስታጠናውና አውቀህ ለመማር ስታጠናው ይለያል አይደለ? ለፈተና አጥንተው ያልፋሉ፣ ግን አይችሉም። አዲሶቹ ካልሆኑ በተለይ ድሮቹ አይችሉም። ስለዚህ ምናልባት አሁን ዶክተር ሆኖ ለስራ በዙሪያሽ ያሉት ሰዎች ቻይናውያን ናቸው ረዳቶችሽ? አዎ ፕሮፌሰሬ አሁን ቻይናዊ ነች እና አሜሪካ ሄዳ ትሬን አድርጋ ስለሆነ ነው የሷም እንግሊዘኛ ጥሩ የሆነው ማለት ነው። ምን አስተያየት ሰጣሉ የሕክምናው ማህበረሰብ በዙሪያሽ ያለው? በዚህ በኩል ቪዲዮዎች ምናምን ሲያዩ፣ በዚህ በኩል ደግሞ አብረሻቸው እንዲስልኪ ምን ይላሉ? እነሱ ናቸው አይደለም የሚቀርጹኝ እዛ ሆስፒታል ነርሶቹ they're very nice በጣም helpful የሆኑ ነርሶች ነው ያሉት። ይወዳሉ፣ ይፈልጋሉ። አንዳንዴ እንደውም ፎቶሽን አሳይን ምናምን ይላሉና በጣም ተቀባይነት አለ። አይ ቲንክ ወደዛ more ዌልካሚንግ ናቸው እንደዚህ አይነት ታለንት ያለው ሰው ሲያዩ። ለሆስፒታሉም ማስታወቂያ ሰርቻለሁ 2 ጊዜ። ዋው ተከፍሎሽ ወይስ በደ? አይ በነፃ እዛ ለማገዝ? አዎ እንደው ለስንብት ነው ምን አይነት ምክር አለሽ? ምክንያቱም ቀደም ብለሽዋል ጊዜን በአግባቡ መጠቀም፣ መሆን የሚፈልጉትን ነገር ካወቁ በኋላ ያንን ለመሆን መጣር፣ ያሰቡት ደረጃ እስኪደረስ የፈለገ መሰናከል ቢያጋጥም ደግሞ እሱን ለማለፍ መጠንከር። ከዛ ውጭ ማለት የምትፈልጊው ነገር አለ? እንግዲህ ወጣቶች ላመናችሁበት ነገር ማንም አያስቆማችሁ ነው የምለው። እኔ ኦፍ ኮርስ ቤተሰብ ዶክተር ሁኚ ነው ብሎ ቻይና የላከኝ መጀመሪያ ላይ ሞዴሊንግ ስጀምር 100% ማንም አልተቀበለኝም። ማዘር ሞር ኦፕን ነበረች። ፋዘር ግን ኖ ልታቋርጪ ነው ምናምን ብሎ ለሳምንት አላናገረኝም። እንግዲህ ከፋዘር ጋር በጣም ክሎዝ የሆነ ሪሌሽንሺፕ ነው ያለን። ነገር ግን እነሱ ፍርሃታቸው ምን መሰለክ? ፍርሃታቸው እዚህኛው ላይ ከሆነ ወደዚህኛው ሞር አቴንሽን አትሰጥም ወይ ትወድቃለች ብለው ነው። እና እኔ ያደረኩት ምንድነው ከነሱ ጋር ግብግብ መፍጠር ሳይሆን ራሴን በደንብ ሁለቱም ላይ ሰርቼ ይሄው ባላንስ ማድረግ እችላለሁ ብዬ ማሳየት ነው። ከዛ በኋላ ደስታቸው ነው። እነሱም ይጠይቃሉ እስኪ ያሳይን በሳምንት የሰራሽው አለ እያሉ ማለት ነው። እና ላመናችሁበት ነገር ማንም አያስቆማችሁ። ለሁሉም ነገር ሞክሩ። በተለይ ወጣቶች ከሆናችሁ ብዙ ነገር ላይ ጎበዝ መሆን ትችላላችሁ። እንደዚህ አንድ የተሰመረ መስመር ላይ ብቻ መሄድ የትም አያደርስም እላለሁ። እድሜሽን በአግባቡ ተጠቅመሽበታል? ሞክሬያለሁ። ካሁን በኋላ የዛሬ 10 ዓመት ዶክተር ፌቨን ምን ላይ ይጠብቃል? ዶክተር ፌቨን ከ10 ዓመት በኋላ ሆፕፉሊ እንዳልኩት ዲያግኖስቲክ ሴንተሪን ከፍቼ በመቀጠል ምናልባት አግብቼ ልጅ ሰዓት ካለ ለሱማ ሰዓት ብቻ ሳይሆን አመትና አመታት ይኖራል። ህይወትሽ ላይም ትኩረት ማድረግ ያለብሽ ይመስለኛል። ቤተሰብ እኮ መጨረሻ ላይ የሚደሰተው በሱ ነው። እውነት ነው። ስለዚህ ከ10 ዓመት በኋላ የልጅ እናት ሆነሽ ሆፕፉሊ እግዚአብሔር ያሳካላል። ዶክተር ፌቨን ያው እንግዲህ ዶክተርም ነች ሞዴልም ነች። ኑሯ ቻይና ቢሆንም ለስራ እዚህ በመጣችበት አጋጣሚ እንግዲህ አድርጊያታለሁ። የህይወት ልምዷ በጣም ሰፊ ነው። ለብዙዎች አርአያ ይሆናል ብዬ ተስፋ አደርጋለሁ። ዶክተር ፌቨንን እስኪ አመስግናችሁ ሸኙልኝ። እድሜ ከጤና ይስጥሽ። ቴንክ ዩ።